አይኔ ላይ ነው አይኔ ግብዣ ለቤቴ ኮንግራ ሩታዝ ሩታ ወንድ ልጅ በሰላም ተገላገለች። እስከ ቀጭን ወለደች። ሩታዬ ማይ ስዊት። እኔ እንግዲህ ለሁለተኛ ጊዜ ነው። በጣም ነው ደስ ያለኝ። አይ አም ቨሪ ሃፒ ማለት ነው። ሩታዬ ቢስሚላሂ። እኔማ በጣም ነው ደስ ያለኝ። እንኳን ደስ አለሽ። እንደዚሁም ደግሞ ለጓደኞቿ በጣም ለምትወዷት እህቶቼ ማለት ነው። የሩታዬ ወዳጆች ይለያሉ። ሪሊውን ነው። በጣም ጠንካሮች አሉ። ያን ሁሉ ከመጀመሪያ እስከ መጨረሻ ብዙዎቻችን ተስፋ ቆርጠን ትተናቸው ይሄድናለን። አንደኛዋ እኔ ጭምር ማለት ነው። ሪሊውን ነው። ብዙዎቹ ደግሞ እንደዛውም ብዙ ነገሮችን እየተጋፈጡ ስድቡንም ሁሉንም ችለው መጥፎ ቪዲዮንም ችለው ሁሉንም ለምን የእነሱ ፍቅርና እውነተኛ ወዳጆች በጣም አላት። ከምር ነው የምላችሁ። እኔ አንዳንዴ አለን 5-6 ልጆች እንሆናለን። ሩታዬን አንጠላትም፣ ጠልተናትም አናቅም። እንደዚሁም አብርሽ ወንድማችንን ግን በቃ ቪዲዮ ስላልተመቸን ርቀናቸዋል። ግን ለሩታዬ ቢግ ሪስፔክት፣ በጣም ነው መወዳትም። አልፎ ተርፎ ታሳዝነኛለች። ሪሊውን ነው ወላሂን። እና ኢንስታግራም ላይ ባለው ነገሮችን ነው እሷን ቪዲዮ ማየው፣ ፎቶም ጥቅሶቿን የምከታተለው እንጂ እርግፍ አድርጌ ቪዲዮቸውን ለብዙ ወራት ትቻለሁ። 9 ወር ኦር 10 ወር አይ ቲንክ። እና ዛሬ ላይ ግን ወላሂ ምን ያህል ደስ እንዳለኝ ልነግራችሁ አልችልም ማለት ነው። አልሐምዱሊላ ሩታዬ የኔ መልካም፣ የኔ የዋሃ፣ የኔ ሆደ ባሻ ሪሊውን ነው። እና በጣም ነው የምወድሽ በዚህ አጋጣሚ ማለት ነው። ግን እንደ ድሮ እንደምወድሽ እንዳይገረሸብኝ እንዳይገረሻብኝ አማርኛም ጠፋብኝ ማለት ነው። ወላሂ በጣም ነው የምወዳት። በመከራ ነው ቪዲዮን የሚያቆምኩት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ኦምኒያ ቻናል ተከታታዮች ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? እንዴት ከርማችኋል ማለት ነው። ያው እንደ አዲስ ነው ቻናሉ። ይሁን እንደነገርኳችሁ ለአንድ ዓመት ያክል ጠፍቶ የለም ነበር ማለት ነው። እና እንግዲህ ሩታዬ ዱብ ባርገሽ ሰዓት ቻናሉም ተከፍቶ መጣ ማለት ነው። ያው ከካምፓኒው ተዘግቶ ነበርና ደስ ነው ያለኝ በድጋሚ። እኔ ጠዋት ማነግሮኝ እንደሆነ አላውቅም። እንደው በጠዋቱ የስተርዴይ ነው ሰምቼ የለቀኩት። ማነገረሽ ብትሉኝ እኔ ቲክቶክ መንደር ነው መሰለኝ የሰማሁት። እና በጠዋቱ ነው ሌሊት እንደውም ባስጠብቅ እሱን ቪዲዮ የለቀኩት ማለት ነው። እና እንግዲህ እስከ ቃጭሉ ዱብ አድርጋለች። የወንድ ልጅ እናት ቀብረር ነው፣ እኛ የወንድ ልጆች እናት ማለት ነው። እና እንግዲህ ቢስሚላሂ። እና እናትነት ማለት ትልቅ ክብር ነው ከምንም በላይ ማለት ነው። እንደዚሁም ደግሞ ለሴት ልጅ ዋና ማለት ነው። እና አሁን ኮራ በይ እንኳን አብርሽ ላይ ፒፕሉ ላይ ማለት ነው። እና ሩታዬ ማለት ነው በጣም ነው ደስ የሚለው። እንኳን አላህ በሰላም ገላገለሽ። ግን የኔ ሚሴጅ ከደረስሽ የሚሴጅ ሜንሽን አደርጋለሁ። አደራ አደራ። ባይዘዌ በኢንስታግራም ገጽ ላይ በለቀቀው እርግዝና ነበር ቪዲዮ እሰራለሁ ያልኩት ማለት ነው። ግን ያው በመጀመሪያ ከወለድሽ በኋላ ብዬ ነው። አደራ አደራ። እንደዚሁም ደግሞ በውስጥ መታወሯት እህቶቼ ልጇን ሚዲያ ላይ እንዳታወጣ። እናቷን አውጥታለች። ቤተሰብ ወጥቶ አይታችኋል ቲክቶክ ላይ ያለው ነገር። እንደዚሁም ደግሞ ለረዥም ጊዜ ያው ምሳሌ ብሰጣችሁ ሊያሾ ልጇን አታሳይም ነበር። በአጋጣሚ ሊቮና ምግብ እየበላች እያለ እሷ ወሬዋን ስትቀድ እንደኛው ሚጣዬ ከች ብላባት እንዴት እንደጨዎች። ከዛ ነው ወዲያውኑ የእኛ ሰው ታውቃላችሁ፣ በጣም አስቸጋሪ ነው። በጣም የኛ ሰው ማለት አስቸጋሪ ነው። ልጇን ኪዮኒ ማኛ ጋር እያረኩት ቲክቶክ መንደር እንዳለ ወደ ዩቲዩብ መጥቶ በጣም ነው ያዘንኩት። አያም ብሮክ ማይ ሀርት። ለምን ብዙ ጊዜ እባካችሁ ልጅ አታውጡ ነው የምለው። ፎርዋት ልጅ የሚወጣበት ባል ከወጣ ሁሉ ነገር አይሆንም ነው የምለው። እንደዚሁም ደግሞ
የሀቢባ ልጅን ስንት ነገር እያሉት ማለት ነው። ስማርት የሆነ ልጅ እና በተቻላችሁ መጠን ስደት ላይ የወለዳችሁ እህቶች ካላችሁ የፈለገ ነገር ይሄ ፖስት ልጄን ይደግልኝ ምናምን ዱዓ በጸሎት በልብ ነው። ዱዓ በልብ ነው። ፈጣሪን በመፖሰት ቪዲዮ በመልቀቅ ወጥተን ስለ ልጃችንን በማሳየት አይደለም። ልጅ ማሳየት ምናምን ይሄ ለእኔ በበኩሌ ልመና ነው። ሪሊዮን ነው የምነግራችሁ። እና እኔ እንዲህ ልጅ ማሳየት ባል ማሳየት አልወድምም። የፈለገ ትሪሊዮን ይከፈልሻል ዛሬ ፌመስ ትሆኛለሽ ብባል ባሌንም የኔ የምላቸውን ፋሚሊ ኔቨርስ አላሳይም። ፎርዋት ብር እኮ ቀሪ ነው። እና ለምን ምናየው ነገር እኔ ብዙ ቤተሰቦች ፎቶ ሲዘቀዘቅ የልጆች ነገር ሳይ በጣም አያምብሮክ ማህርት ሶ ቶታሊ ሩታዬ ልጅሽን አታውጪ። አብርሽ ደግሞ ከአሁኑ እስቲ ሊዮ በጣም ተደስቷል። አብርሽ እንኳን ደስ አለክ። በጣም ነው ደስ የሚለው ብታየው። ቢስሚላሂ ከምር ሩታ ደግሞ ስማርት ናት፣ ጀግኒት። በሚዲያ አስተምሪያቸው ማለት ነው። ጀለብያ ድሽዳሻ ለብሰው አማራይ እሷ ሁሉ ነገር ያው ስሜቱ እኮ አለ፣ ግን ስትሮንግ መሆን አለባት፣ ጠንካራ ማለት ነው። እና በሚዲያ ላይ ያሳየችናት ጠንካራ ሪሊዮ ነው። በጣም ነው የተመቸችኝ ሩታዬ ማለት ነው። አንድ ቀን እንደ ሰው ሳትል ማለት ነው። ለነገሩ ውዶች ስራ ከሰራችሁ ስደት ላይም ማለት ነው ስራ ከሰራችሁ ምሰሩ ከሆነ ሬዲ ከሆናችሁ ፕሮግራም ከያዛችሁ ዩአንደርስታንድ በጣም ሀፒ ሆናችሁ ህመሙ አይታወቃችሁም እስከ 9 ወር ገባችሁ። በቃ የሆነ ከጎናችሁ የሚጎል ነገር ካለ ጭንቀት፣ ቴረር ላይክ እንደዛ ያለ ፕሮግራም ሲወለድም ቢሆን እጃችሁ ላይ ብር ምናምን ካጣ ነው እንጂ ሁሉ ነገር ካለ ፋብትን ነው፣ ጠንካራ ነው የምትሆኑ። ስለዚህ ሞርዛን ደግሞ ከሩታዬ ማየት ትችላላችሁ። እና ውለዱ፣ የኔ ሚስቴጅ ውለዱ ነው። ልጃችሁ ሚዲያ ላይ እንዳታወጡ። አብርሽም ሩታም አብርሽ ቴንኬር ልጁ እንዳይወጣ እና እንዳታወጡ ልጃችሁን ባይነኝ። እሺ ሩታዬ የኔ ስዊት ማለት ነው። እኔ እንግዲህ በድጋሚ በሌላ ቻናልም ብያቸዋለሁ፣ ፎቶ ለቅቄያለሁ። በዚህም ይሄ 2ኛ ጊዜ ነው ያልኳችሁ። ቀድሜ እኔ ነኝ አንደኛ ዩቲዩብ ላይ ከየት እንደሰማውም አላውቅም። እንግዲህ ታውቃላችሁ እኛ ፈትፋቾች ሌሊት ነው የለቀኩት። እኔ ፈጅር ባስ ጠብቅ የሆነ ቪዲዮ ነበረኝ። እስቲ ይሄ ምንድን ነው ለቀኩት ማለት ነው። እና ለማንኛውም ደስ ብሎናል። አንበሳ ነው ወለደችልን። አልሐምዱሊላህ የሁላችንም ዱዓ ነው። እንግዲህ አላህ ደግሞ ሴቶችዬ ለዚህ ክብር ያብቃችሁ፣ የመዳም ቅመሞችዬ ማለት ነው። እሺ አግቡ፣ ውለዱ። ሳዝነኝ ሩታዬ ለምን እንደሆነ አላውቅም። ወላሂ ፊቷ እኮ እርጉዞ ነው ራሱ ጉንጭ መወፈር የለምን በቃ ለምን ያው 9 ወሩን እኮ እንዲሁ ሩታዬ የኔ የውሃ እንኳን አላ በሰላም ገላገለሽ። መልካምና የውሃ ቅን ስለሆንሽ አላ ደግሞ እንደዚህ አይነት ሰው ይወዳል። ለማንኛውም እስቲ ስለሷ ይብቃኝና አንዳንድ ነገር ለእህቶቼ ለስደት እህቶቼ ወላሂ ወዶቼ ማለት ነው በተቻላችሁ መጠን ስደትን ብትሆኑ ወልዳችሁ አግብታችሁ መቀየር መስራት ትችላላችሁ። እና ትዳርና ልጅን ማስቀደም አለባችሁ። ሪሊውን ነው የምነግራችሁ። ሞርዛን ሴቶች ስደት ላይ ከባድ ነገር ስለምንሰራ ሴቶች የመውለድ እንትን ጠባብ ነው በብዛት ፎቅ ምድር መሰሩ ከሆነ። ስለዚህ የሆነ ያው ድሪማችንን ማሟላት የሚባል ነገር አለ። እሱም ያው ከእድሜ ጋር ነው። ሌላው ደግሞ ከምንሰራው ብዙ እህቶች አሁን ወላሂ እንምላችሁ ቤተሰብ የሆነች ናት በ20 ምናምን ክልል ናት 26 የሚሆናት አይመስለኝም። ሆስፒታል ይኸው ስንት ዓመት እየተመላለሰች ልጅ አታለች ማለት ነው። ሪሊው ነው ያ ነገር። አንደኛ ነገር በስራም ነው እንግዲህ ያው ከአላም ነው ታውቃላችሁ። እና አንዳንዴ ያው ሰበቡ ማሟላት ገና ቤት ልስራ መኪና ልግዛ ሞክሩ ስሩ። ቢያንስ 4 ዓመት 5 ዓመት 6 ዓመት ሰርታችሁ ምንም ቼንጅ ለውጥ ያኔ ቤተሰብም ሰፖርት ግዴታ ማድረግ አለባችሁ። ከዛ ምንድን ነው ወልዳችሁ በቃ የባሰ ከሆነ ለቤተሰብ ልጅ አስቀምጣችሁ ሄዳችሁ ወይ ሀገር ሄዳችሁ ወልዳችሁ መስራት ትችላላችሁ። ልጅ ይዛችሁ ወንድሞቻችሁን ማስተማር፣ ቤተሰብ መርዳት፣ ልጃችሁን መርዳት፣ ቤት መስራት ትችላላችሁ ከወለዳችሁ በኋላ። ሪሊውን ነው የምነግራችሁ። በጣም ደስተኛ ህይወት ነው የምትኖሩት። አብሶ ወልዳችሁ ልጅ ካላችሁ በቃ የታደላችሁ ናችሁ። እና ሳትወልዱ ግን 8 ዓመት 9 ዓመት ስደት ዓለም 10 ዓመት 11 ዓመት ወላሂ እኔ 14 ዓመት የሰራች ልጅ አለች። ልጅ የለ ባል የለ። እና
ለምን አልሞላ ብሎ ግን ምንድነው አንዳንዴ አይምሮአችንን ኦፕን ካረግን ሞት አይቀርም ሳ በእድሜያችን በቃ በተቻለ መጠን ትንሽ ከሰራን አገርም ገብተን ይሁን ስደት ላይ ሆነ ትዳር ከአላህ Subhanahu Ta'ala ነው። በቃ ማግባትና መውለድ ከዛንስ ጠንክራችሁ መስራት በቃ ስደት ላይ ራሱን ያው ስደት ላይ ልጅ ተወልዶ እንዴት ይባላል ልጅ ተወልዶ ስማርት እናት ከሆነች ስማርት ሴት ከሆነች ልጅ ወልዳ ቀጥ ብላ አገር ቤት መስራት ትችላለች። ሪዲዮ ነው የምነግራችሁ ሞርዛን የቃማ ካይዳት ኢትዮጵያ ልጅ በማድረስ እና ጠንካራ መሆን መስራት በቃ ለሴት ልጅ ምንድነው ዋናው ባልን መጠበቅ ሳይሆን መስራት አለባት። መስራት ካለባት ትዳርና ልጅን አስቀድሙ ባይነኝ። ለምን መውለድ ሰው አንድ ሴት 30 ዓመት ከሞላት ጉድ መጽዮ ነው እንግዲህ 29 ዓመት ራሱ ሪዲዮ ነው የምነግራችሁና ለምን ምን ሰራው ስራ ነው ውዶቼ። እና ያው ድሪማችንን ህልማችንን ለሚባለው ነገር ወልዳችሁ ጠንካራ ሴት ስማርት ሴት ሆናችሁ ወልዳችሁ እንደው የባሰ ፓወር ነው ህልማችሁን ታሳካላችሁ። ውለዱ። ሩታዬ በጣም እድለኛ ነሽ የኔ እናት እንኳን አላህ አሳካልሽ። ይሄን ይመስላል። ለማንኛውም ሁሌም ወዳችኋለሁ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ